ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ስለ አንድ ወፎች አጠር ያለች ታሪክ ይዤላችሁ መጥቻለሁኝ እና ወደ ትረካው። በአንድ ጎጆ ውስጥ የሚኖሩ ብዙ ወፎች አሉ። በጣም ደስ የሚሉ የምንጊዜውም አይነት ኑሮ እየተሻሙ የሚኖሩ ደስተኛ ናቸው ባይባሉ የደስታ ነገር ይታይባቸው ነበር። ጭቅጭቅም ቢሆን አይጠፋቸውም። ኑሮ እንኳን የተመቻቸላቸው ባይሆንም በራሳቸው ጥረት መድረስ የሚፈልጉበትን ቦታ የሚደርሱ ደስተኛ ወፎች ናቸው። መቼም ህይወት ማሸነፍ እንደማይቻል ባይታወቅም የአቅማቸውን መጣርና በየራሳቸው ፊና መመራት ግድ ነው። ታዲያ ከዕለታት አንድ ቀን ከመካከላቸው አንዷ ወፍ ለየት ወዳለ ስፍራ ህይወትን ለማሸነፍ ርቃ ትሄዳለች። ከዚያም የወፎችን ድምፅ መስማት ስላልቻለች ትንጫጫና ትፈልጋቸው ጀመር። የወፎቹ ድምፅ ባለመስማቷ ሀሳቧን የሚካፈላት በማጣቷ ታዝናለች። እናም የወፎቹን ድምፅ ለመስማት መፍትሄ ትፈልጋለች። ከዚያም የወፎቹን ድምፅ በትንሹ መስማት እድል ታገኛለች። ታዲያ የወፎቹን ድምፅ ማግኘት ብቻ ሳይሆን ሀሳቧን የሚከፈላት ያስፈልጋት ነበር። ነገር ግን ሀሳቧን የሚካፈላት አጠገቧ ባለመኖሩ አዳማጭ ትፈልጋለች። እዚህ ያለችበት አካባቢ ደም ፍሬ እንዳትሰጥ ፍሬ እንዳትበላ አድርገው ስላሳዘኗት የልቧን መተንፈስ ትፈልጋለች። እናም በዚህ ጊዜ ከመካከላቸው ተለይታ ብቻዋን ስላለች ሀሳቧን፣ ችግሯን፣ ሀዘኗን፣ ደስታዋን፣ የአዲሱ ኑሮ ዘይቤዋን ጭምር